በሁለታችሁ መሃል ማንም የለም። ለምን አንተን መጥላት መረጠች? እዚህ ምን ልትሰራ መጣ? እንኳን ደስ አለሽ እህቴ፣ ስራ አገኘው። በስልክ ደውላት ነግረኝ። ማሚ ማን ነው መጣው? ቦታ የተሳሳተ ሰው ነው መጣው። አጎታቸው መጥቷል እኮ አታገናኛቸው? እዚህ በፊት በማቾች ያወረድከኝ አይበቃህም? ልጆች ልታስደነግጥብኝ ነው? እኔ እኮ የጠፋው ምንም አታስረዳኝ አልፈልግም። ከዚህ በኋላ ስትፈልገኝ ሰው ላክ ወይም ደውልኝ። ና ሂድ አሁን። ወንድሜ ብር ስጠኝ። አንቺ ሳታመሰግኝኝ ነው የምትሄጂው? ምን እህት አይደለች? ለምን ታመሰግናለች? እኔ ሰው ማገዝ ባልጠላም ዋጋዬን ግን እንዲረሱት አልፈልግም። አመሰግናለሁ ወንድሜ። እህት ደስ አላት? በእኔ ደስ የሚለው ማን አለ ብለህ ነው? በሁለታችሁ መሃል ማንም የለም። ለምን አንተን መጥላት መረጠች? ልጅ እያለን እናትና አባታችን ሞቱ። እኔ 20 ዓመቴ ነበር። እሷ አራስ ስለነበረች አዘንኩላት። ትምህርቴን ትቼ ነው ያሳደግኳት። ወጣትነቴን ትቼ አረጀውላት። በልጅነቱ አይነ ስውር ስለሆነች ነው አይነ ስውር የሆንኩላት። በእኔ አይን እያየች እኔን ለመጠየፍ አላፈረችም። ይሄን እውነት እሷ ታውቃለች? ምን ብዬ ነው ምነግራት? ሰው ለወደደው ምንስ ቢያረግ ፈጣሪስ ምን ይለኛል? ክርስቶስ ለኛ ያደረገውን ያወቅነው ተጽፎና ተነግሮ ነው። ዋጋውን ስናውቀው መቅደስ ሰርተን አከበር ነው። ዋጋውን ባናውቀው ኖሮ ከወገሩት መሃል አንዱ እንሆን ነበር። ሂድ ዋጋህን ተናገር፣ ክብርህን ይዘህ ተመለስ።